ሰላም ጤና ይስጥልኝ። የኦሪት ትምህርት ተከታታዮች እንደምን አላችሁ? እንደምን ሰነበታችሁ? የእስራኤል ቅዱስ ኃያል የተመሰገነ ይሁንና ዛሬም ሌላ ጥያቄ አለን። ይህንን ጥያቄ በተመለከተ አብረን እንማራለን ማለት ነው። የዛሬው ጥያቄ እንዲህ ይላል። ለመሆኑ ሴቶች ኦሪት እንዲማሩ ታዘዋል ወይስ አልታዘዙም? እንዲሁም ኦሪት እንዲያስተምሩ ታዘዋል ወይስ አልታዘዙም የሚል ጥያቄ ቀርቧል። ይህም አንዱ ትልቁ መሰረታዊ ጥያቄ ነው ማለት ነው። እንግዲህ ከዚህ ላይ አንድ መማርና ማወቅ ያለብን ነገር አለ። እያንዳንዱ ሰው ወደዚህ ምድር የመጣው በሙሉ የስራ መደብ አለው፣ ተመድቦለት የተፈጠረ ነው ማለት ነው። ለምሳሌ ወንድ የወንድ ስራ አለ፣ ሴት የሴት ስራ አላት። እያንዳንዱ ፍጥረታ በሙሉ የራሱ የሆነ አለው፣ ራሱ የታዘዘ ማለት ነው። አሁን ችግሩ የት ላይ የሚመጣው? አንዱ የሌላውን ስራ ሲሰራ። ይህም እንዲህ ይላል። በመጀመሪያ አላሃ በልኮት ታልሙድ ቶራ ኦሪትን እንዴትና በምን ሁኔታ ማን መማር እንዳለባቸው የተጻፈ ነው ማለት ነው። በልኮት ራምባም ምዕራፍ 1 ቁጥር 1 ልኮት ታልሙድ ቶራ ናሽም ቫባዲም ብክታኒም ትቶሪም ምታልሙድ ቶራ ይላል። በመጀመሪያ ሴቶች እና አገልጋዮች የአይሁድ የሆኑ አገልጋዮች አሉ። እነሱ እና ትንሽ ልጆች ለኦሪት እንዲማሩ አልታዘዙም፣ ነፃ ናቸው ይላል። ነገር ግን ትንሾች ልጆችን ግን ያው ሲያድጉ ወደፊት ኦሪት እንዲማሩ ማለማመድ ያስፈልጋል። ምክንያቱም ወንዶች ልጆች ኦሪት መማር ግዴታ ስላለባቸው ወደፊት እድሜያቸው ከፍ ሲሉ ኦሪትን እንዲማሩ ልምድ ያስፈልጋቸዋል ማለት ነው። በትንሹ ኦሪትን ወደፊት ሲያድጉ እንዲማሩ ይማራሉ ማለት ነው። ይህም ፈጣሪ አዟል ማለት ነው። ብልመርቴም ኦታም ኤት ብንኽም ልዳበርባም ቬን האישה חייבת ללמד את בנה שכל החיים ללמוד תורה חייב ללמד። ይህ ማለት እያንዳንዱ አባት ኦሪትን ለወንድ ልጆቹ ማስተማር አለበት ማለት ነው። ለሴት ልጆቹ ግን እንዲያስተምር አልታዘዘም። ይህ አንድ ነው። ስለዚህ ሴቶች ኦሪት እንዲማሩ አልታዘዙም ማለት ነው። ኦሪት ያልተማረ ደግሞ ሌሎችን ሊያስተምር አይችልም ማለት ነው። ስለዚህ እንዲማሩም አልታዘዙም፣ እንዲያስተምሩም አልታዘዙም ማለት ነው። ነገር ግን ለሴቶች የሆነ ትእዛዝ አለባቸው ራሱን ይቻላል። ለምሳሌ ከሸር ምግቦችን እንዴት አድርገው ማዘጋጀት እንዳለባቸው፣ የሚለቀሙት ነገሮች ምግብ በሚያበስሉበት ጊዜ የተለያየ ትል እንዳይኖር በሕጉ መሰረት ያንን አልሃ ለማስም ይባላል። በተግባር እንዴት አድርገው ማድረግ እንዳለባቸው ይመራሉ። አብዛኞቻቸው ከወላጆቻቸው ይመራሉ። ወላጆቻቸው ስለሚያዩት በተግባር ስለሚያውቁት በተግባር ያደርጉታል ማለት ነው። ብዙ ትምህርት አያስፈልገውም። ከዚያ ደግሞ ሰንበትን እንዴት መጠበቅ እንዳለባቸው ያው በሰንበት ቀን እሳት ማንደድ፣ የተለያዩ ነገሮች ወደ 39 የሚሆኑ ስላሉ እነሱ የሚመለከታቸውን እነዚህ ሁሉ ይማራል ማለት ነው። ይህም በቤት ውስጥ በየቀኑ በየሰንበቱ ወላጆቻቸው ስለሚጠብቁ ስለሚያዩት ነው። ዋናው ችግሩ የሚከብደው ወደ ንስሐ የተመለሱ ናቸው የሚከብዳቸው ማለት ነው።
እንጂ አባትነታቸው በሕጉ መሰረት በሚሄዱ ሰዎች ያደጉ ልጆች ይህን በጣም ከባድ አይደለም ማለት ነው። ያውቁታል እያንዳንዱ። ከዚያም ዋናው የሴቶች ታሃራት ምሽፋህ ይባላል። የወር አበባ እንዴት መጠበቅ እንዳለባቸው ይህም እናቶቻቸው ወይም አሉ ሴቶች የሚያስተምሩ ይህን ይማራሉ። ይህም በጣም ቀላል ነው። በወር አንድ ጊዜ ህግና ስርዓት አለው። በዚያ መሰረት ይማሩታል፣ ያደርጉታል ማለት ነው። ከዚያ ስለ ባላቶቹ ቀናቶች በቃ እነዚህን ወላጆቻቸውም ስለሚያዩት በተግባር ስለሚሰሩት ያውቁታል ማለት ነው። እነዚህ ናቸው እንግዲህ ዋናዎቹ። ከዚች ያለው ወንዶች ናቸው እንዲማሩ የተዘዙት ማለት ነው። የሴቶች ዋና እና እንደዚህ ከሆነ ታዲያ ሴቶች ካልተማሩ እንዴት ነው ወደ መንግስተ ሰማያት የሚገቡት? ኦሪት ካልተማሩ የሚል ነገር አለ። እንደሚታወቀው በአይሁድ ሕግና ስርዓት መሰረት ወደ ገነት የሚያስገባው በኦሪት ትምህርት መሰረት ብቻ ነው። እንደዚያ ከሆነ ታዲያ ወንዶች ኦሪት ይማራሉ፣ ሴቶች ደግሞ ኦሪት አልተማሩም፣ ፈጣሪም እንዲማሩ አላዘዛቸውም። ታዲያ እንደዚህ ከሆነ እንዴት ነው ወደ መንግስተ ሰማያት የሚገቡት የሚል ጥያቄ አለ። ሴቶች ወደ መንግስተ ሰማያት ለመግባት ሁለት ነገሮች ማድረግ አለባቸው ይላል። አንደኛው ልጆቻቸውን ኦሪት ወንዶች ልጆቻቸው ማለት ነው የኦሪት ትምህርት እንዲማሩ ወደ ትምህርት ቤት መስደድ ወይም መላክ አለባቸው ማለት ነው። በዚያ በሚልኳቸው ጊዜ ምግብ ያመጡላቸዋል፣ ምግብ ቋጥረው ይለካሉ፣ እዚያ ይቀበሏቸዋል። በዚያ እንዲማሩ ያስመዘግቧቸዋል ማለት ነው ኦሪት በሚማሩበት። ከዚያ ደግሞ ባሎቻቸው ደግሞ ስራ ውለው ሲመጡ ምግባቸውን ለባላቸው ምግባቸውን ይሰጡትና ሄድ ኦሪት ተማር ብለው ኦሪት ወደሚማርበት ቦታ ይልኩታል ማለት ነው። እንደሚታወቀው በአይሁድ ሕግና ስርዓት መሰረት እያንዳንዱ ባል የቤቱ ኃላፊ እርሱ ነው። እርሱ ትዳር በሚመሰረትበት ጊዜ ግዴታ አለበት ባለቤቱን ምግብ ማልበስ፣ ማነው ምግብ ማዘጋጀት መስጠት ማለት ነው። የምታበስለው ምግብ ግዴታ ሴቷ ግዴታ የማብሰል ግዴታ የለባትም። ያው ዛሬ ሴቶች የሚያበስሉት በእነሱ ደግነት ነው እንጂ እንዲያበስሉ አልታዘዙም። የሚያበስሉት በደግነት ነው። የማብሰል ግዴታ የለባቸውም። ነገር ግን ባል ምግብ ማቅረብ አለበት ማለት ለምሳሌ ለምግብ የሚሆኑት ነገሮችን ማቅረብ አለበት ማለት ነው። መግዛት አለበት ወይም በገጠር ከሆነ ማረስ አለበት፣ ማምረት አለበት ማለት ነው። ይህንን ለባለቤቱ ማቅረብ አለበት ማለት ነው። ከዚያ ደግሞ የምትለብሰው ልብስ እንደ አቅሙ መሰረት ሚስቱን ማልበስ አለበት ማለት ነው። ሶስተኛው ደግሞ መጠለያ እንግዲህ የእያንዳንዱ ሰው መኖሪያ ያው 2 ሜትር ነው። 2 ሜትር ካለው ቤት ነው ማለት ነው። በአቅሙ እንደዚህ አይነት ቤት ማዘጋጀት አለበት ማለት ነው። በገጠርም ሆነ በከተማ እነዚህን ማሟላት አለበት ማለት ለባለቤቱ። ስለዚህ ባለቤቱ እንድትሰራ አልታዘዘችም፣ የታዘዘው ባል ነው። በክቱባ በሚባለው በሚጋቡበት ጊዜ የሚፈርመውም ውል የሚሰጠውም ለዚህ ነው። ባል ሰርቶ ለቤት ማምጣት ግዴታ አለበት ማለት ነው። ስለዚህ ስራ ውሎ ስለሚመጣ ከመጣ በኋላ ደግሞ ልጆችን ደግሞ
ጊዜ ስለሚያጠፋ ከልጆቹ ጋር አብሮ በመሆን እኔ ልጆችን እይዝልሃለሁ አንተ ሂድና ኦሪት ተማር ብላ ከላከችው ያ የሚማረው ኦሪት ለሷም ጭምር ስለሆነ በዚህ ምክንያት ወደ መንግስተ ሰማያት መግባት ይችላል ማለት ነው። ወይም ኦላም አባ የሚባለው። እዚያ ደግሞ አንዳንዶች ደግሞ አይ እኔ የቤት ውስጥ ልጆች የተለያዩ ብዙ ልጆችን መዋዕለ ሕፃናት ከፍታለሁ ወይም ይዛለሁ አንተ ቀን ሙሉ ተማር ብላም በራሷ ፈቃድ የምትልካለች። ወይም እንደዚህ ደግሞ የሚሰሩ ሴቶች አሉ። ባላቸውን አንተ ኦሪት ተማር እኔ ልጆችንና ቤቱን ይይዛለሁ ብለው በፈቃዳቸው የሚያደርጉ አሉ። ይሄ በፈቃድ ከሆነ ችግር የለም። ነገር ግን ያለ ፈቃዳቸው ከሆነ ኃላፊነት ያለው ባልየው ነው ማለት ነው። ስለዚህ በዚህ አይነት መንገድ ባሎቻቸውን ኦሪት እንዲማር ስለሚገፋፉና ጊዜ ስለሚሰጡት እነሱ ልጆቻቸውን ብዙ ጊዜ አብረው ስለሚሆኑ ስለሚሰጡት በሱ ፈንታ አንተ ልጆችን እኔ ልጆችን እይዛለሁ አንተ ሂድና ተማር ብለው ኦሪት የሚልኩት ከሆነ ይሄ ለሴቶቹ ትልቅ ነገር ነው ማለት ነው። ሁሉም ግን ይህም ካልሆነ ባልየው ግዴታ ጊዜ ሰዓትና ሰጥቶ ኦሪት መማር ግዴታ አለበት ማለት ነው። ኦሪት እንዲማር ግዴታ ስላታዘዘ ማለት ነው። ሴቶች ግን አልታዘዙ ማለት ነው። ነገር ግን በተቃራኒው እኛ ኦሪት እንማራለን፣ ሌሎችንም ሴቶችን ደግሞ የበለጠ እናስተምራቸዋለን አንተ ልጆችን ያዝልኝ ብለው ሴቶቹ ወደ ውጭ ወንዱ ቤት ውስጥ ከሆነ ይህ ያልተፈቀዳላቸውን ስራ ያዙ ማለት ነው። በዚህ ምክንያት እነዚህ ሴቶች መንግስተ ሰማያት አይገቡም ይለናል ማለት ነው። ይህም ራሱ ምክንያቱም ይሄ ታፍቂዳቸው አይደለም፣ ይሄም የታዙት አይደለም። የታዘው ባል እንጂ ሴት አልታዘችም ማለት ነው። ነገር ግን ዛሬ እንደምናየው ዲሞክራሲ የሚባለው ሴትና ወንድ እኩል መቼም እኩል አይሆኑም። ሴትና ወንድ እንዴት ነው እኩል የሚሆኑት? እኩል ነን የሚሉት ያው ባለፈው እንደተማርነው የመደመር ምስጢር በሚል እንደተማርነው ሴቶችና ወንዶች እኩል ከተደመሩ አንተ ጥፋና እኔ ልኖር ወይም እኔ ልጥፋና አንተ ኑር ማለት ነው። ሁለቱ እኩል አይሆኑም። ምክንያቱም ሴት የራሷ የሆነ ዓለም አላት፣ ወንድ የሆነ ራሱ ዓለም አለ። ሁለቱ የማይገናኙት እንዴት ነው የሚደመሩት? ይደመሩ አይችልም። ስለማይደመሩ የራሳቸውን ስራ የታዘዙትን ስራው ሌላ የሚሰሩ ከሆነ ያንንም አያገኙም፣ የነበራቸውንም ያጣሉ ማለት ነው። በአማርኛ ቋንቋ አባባል አለ፣ ሁለት የፈለገ አንዱንም አያገኝም ይባላል። ስለዚህ ነው ምሽኔ ለሜለኽ የሚባል ያላኻ መጽሐፍ አለ። ምዕራፍ 9 ቁጥር 310 ላይ ሴቶች ኦሪት ከተማሩ መንግስተ ሰማያት አይገቡም ይላል። ምክንያቱም በሱ ፋንታ እሱ ከቤት ልጆችን ይዛል፣ እሷ ደግሞ አይ እኔ ሴቶችን እጄ ኦሪት አስተምራለሁ አንተ ልጆችን ያዝልኝ ከቤቱን ብላ እሷ ይሄ የምታረግ ከሆነ መንግስተ ሰማያት አትገባም ይላል። ምክንያቱም አልታዘዘችማ። ለምሳሌ ሌላም ቦታ አለ፣ ሰው ያለ መስመሩ ከሄደ የነበረበትንም ያጣል፣ እንኳን ሌላ ሊያገኝ ይላል። ለምሳሌ ካህናት ዘጸአት ምዕራፍ 12 ቁጥር 12 በግባልታ ይላል። ግቡል ማለት ቦታ የአንድ ሰው የተወሰነ ቦታ አለ፣ ከዚህ እስከዚህ ነው። የስልጣን ማለት የስራ ምድብህ ከዚህ እስከዚህ መስራት ያለብህ ይሄ ነው። የስልጣን ልክ ከዚህ ነው፣ ኃላፊነትህ ከዚህ እስከዚህ ነው ተብሎ የተሰጠው አለ። ስለዚህ በኦሪት በተቀበሉበት ጊዜ እያንዳንዱ ነገር ግቡል ወይም ገደብ ተበጅቶለታል።
ዘጸአት ምዕራፍ 19 ቁጥር 12። እንዲሁም ደግሞ ለሌዋውያንና ካህናት ስራ ተሰጥቷቸዋል። ለምሳሌ ዘኍልቍ ምዕራፍ 4 ቁጥር 19 እንዲህ ይላል። ያን ብዙ ቦታዎች አሉ። እነዚህ ላይ ቦታ ያገለጽኳችሁ ምንድነው? ካህናቶች የሌዋውያንን ስራ መስራት አይችሉም። ሌዋውያንም የካህናቶች ስራ መስራት አይችሉም። ሁሉም የራሱን ስራ መስራት አለበት ማለት ነው። ሁሉም ሰው የራሱን ስራ ከሰራ ምንድነው ሰክሰስፉል ወይም ኮምፕሌት የመጣበትን ዓላማ ወይ የተፈጠረበት ዓላማ ሙሉ በሙሉ አደረገ ወይም ፈጸመ ማለት ነው። ብዙ ጊዜ አሁን ዓለም የተቸገረችው ሰው ያለ ቦታው ወይም ባልተፈቀደለት ቦታ ላይ ወይም ከዚህ እስከዚህ ቦታ ብሎ መደብ ወይም ገደብ የተሰጠውን ያን አልፎ ሲሄድ ቀይ መስመር አለፈ ይባላል። በዚህ ምክንያት ነው ሁሉ ችግር የሚመጣው። እያንዳንዱ ገደቡን ልኩን ካወቀ ዛሬ የምናያቸው ችግሮች በሙሉ አይኖርም ማለት ነው። በተለይ ደግሞ የበለጥን አወቅን ስንል የበለጠ ወደ መሀይምነት የምንቀየርበትም ጊዜ አለ ማለት ነው። ምክንያቱም የፈለገ ምሁር ቢሆን የፈለገ አዋቂ የፈለገ ጥበበኛ ሰው ቢሆን ከፈጣሪ ሀሳብ እኩል ሊሆን አይችልም፣ ወይም የፈጣሪ ሀሳብ በልጦ ሊገኝ አይችልም። ፈጣሪ ለእያንዳንዱ ፍጡር ገደብ ልክ መስመር ሰርቷል ማለት ነው። ለዚህም ነው ሴት ራሱ የወንድ ልብስ አትልበስ ይላል፣ ወንድም የሴት ልብስ አይልብስ ይላል። ይህም ራሱ ገደብ አይደለም። እሱ ብቻ አይደለም፣ ሴት ልጅ መሳሪያ መያዝ አትችልም። ባለፈው እንደተማር ነው ሴት ልጅ ውትድርና መሆን አትችልም። ታፍቅዶ አይደለም ማለት አልታዘዘችም። ስለዚህ ዛሬ ራሱ ስንት ራባናት ናቸው ሴቶቹ ውትድርና ቢሄዱ ችግር የለውም የሚሉት። ይሄ እኮ የፈጣሪን ቃል መቃወም ነው። ፈጣሪ ሴት ልጅ መሳሪያ መያዝ የለባትም ይላል። ማንኛውም ራብ ወይም ሊቅ የሆነ የፈጣሪን ቃል የሚቃወም ራሱ ለመጥፋት የፈለገ ብቻ ነው። የፈጣሪ ቃል ልክ ክርስቲያኖች እንደቀየሩት እንደ አዲስ ኪዳን የሚሻሻል የሚቀየር የሚለወጥ አይደለም ማለት ነው። ለኦሪት የጊዜ ገደብ የላትም፣ ኤክስፓየርድ አታረግም። ምሁራን ነን የሚሉት በሙሉ እኛ ከኦሪት እንበልጣለን ብለው የፈጣሪ ሀሳብ ሊቀይሩት አይችሉም። እነሱ ይጠፋሉ እንጂ ኦሪት አትጠፋም፣ አትቀየርም። ስለዚህ ሴት ልጅ ለዘላለም ዓለም መሳሪያ አትይዝም፣ ውትድርናም አትሄድም። ስለዚህ የሴት ልጅ ኃላፊነት ገደብ አለው። ስለዚህ ሴት ልጅ ወደ መንግስተ ሰማያት የምትገባው ኦሪትን በማስተማር ሳይሆን ወይም ኦሪትን በመማር ሳይሆን ባሏን ወደ ኦሪት እንዲማር በመገፋፋት እንዲማር በመርዳት ልጆችን መያዝ ወይም መስራት የምችል ከሆነ እሱን ጊዜ አመቻችታ እሱ እንዲማር በማድረግ ብቻ ነው። ምክንያቱም እሱ አልታዘዘችማ። እሱ ግን ግዴታው ነው፣ ታዟል። ስለዚህ የታዘዘው ታዞ የሚያደርግና ሳይታዘዝ የሚያደርግ ልዩነት አለው። ፈጣሪ ያዘው ስናደርግ ልክ ፈጣሪ እንዳለን የገባውን ነገር ይሰጠናል ማለት ነው። እኛ ግን ያልታዘዘው ስናደርግ ያዘዘንን ትተን ነው ማለት ነው። ስለዚህ ያዘዘንንም አላደረግንም፣
ያልታዘዝነውን እናደርጋለን ብለን ጥረት እናደርጋለን፣ ያንንም ማድረግ አንችልም ማለት ምክንያቱም አልታዘዝንም። ስለዚህ ሴቶች የታዘዙት ባሎቻቸውን ልጆቻቸውን ኦሪት እንዲማሩ መገፋፋት እንጂ እነሱ ኦሪት እንዲማሩ አይደለም ማለት ነው። ስለዚህ የሚማሩት እንደገለጽኩት የተወሰኑ ነገሮችን ብቻ ነው። ለዕለት ለዕለት የሚያስፈልጉትን ነገሮች ልክ እንደ ሻባት፣ እንደ ተሃራት ምሽጣሃ፣ እንደ ወር አበባ አይነት ነገሮች ማለት ነው። ነካሽሮት እና እነዚህ ነገሮች ነው። ከዚያ ውጭ ያለውን አልታዘዙም። ስለዚህ ያልታዘዝነውን አድርገን እንጸድቃለን ማለት ትክክል አይደለም። የታዘዝነውን ስንፈጽም ግን ዓለም በሙሉ ኮምፕሌት ትሆናለች ማለት ነው። ለምሳሌ በአንድ ሀገር ውስጥ ወታደር የሚባል አለ። የወታደር ደግሞ ስም ወታደር ይሁን እንጂ ብዙ አይነት ወታደር አለ። የአየር ኃይል አለ፣ የምድር ጦር የሚባል አለ፣ የባህር ኃይል የሚባል አለ፣ የስለላ ኃይል የሚባል አለ። እያንዳንዱ የሚያገለግሉት ለዚያ ለሀገራቸው ነው ማለት ነው። ግን ሁሉም የሚሰራው የራሱን ነው። ሰላዩ የስለላውን ስራ ብቻ ነው የሚሰራ። የአየር ኃይሉ ስራ ነው የሚሰራ። የባህር ኃይሉን ስራ ነው የሚሰራ ማለት ነው። አንዱ የአንደኛውን ስራ ሊሰራ አይችልም። ምክንያቱም አንደኛው የአንደኛውን ስራ የሚሰራ ከሆነ የራሱን የሚያጣ ያንን መሆን አይችልም። ዓለም የተቸገረው በዚህ ነው። ስለዚህ የታዘዝነውን ትተን ያልታዘዝነውን እናደርጋለን ብለን ስንጥር እንገናኛለን ማለት ነው። እንጸድቃለን ብለን ሳንታዘዝ። ስለዚህ ሴቶች ኦሪት እንድትማሩ አልታዘዙ። እንዲሁም ኦሪትን የሚያስተምር ለሴቶች የሚያስተምር አባት ሞኝነት እንዳስተማራቸው ይቆጠራል ይባላል። ምክንያቱም ኦሪት እንዲማሩ የታዘዙት ወንዶች ብቻ ናቸው ማለት ነው። ለምን ነው ዛሬ አብዛኛው ጊዜ ሴቶች በቃ እንዲማሩ የሚገፋፏቸው? ልክ አህዛቦችን ለማስመሰል፣ ልክ እንደ አህዛቦች ለመምሰል እኩልነት። በአይሁድ እንደሱ አይደለም፣ እኩልነት የለም። ሁሉም የራሱ የሆነ የስራ ምድብ አለው። ሴት የስራ ኃላፊነት አለባት፣ ወንድ አለባት ማለት ነው። ስለዚህ ወንድ የሴት ስራ ሊሰራ አይችልም፣ ሴትም ወንድ የሴትን ስራ ሊሰራ አይችልም፣ ሴትም የወንድ ስራ ሊሰራ አይችልም። ስለዚህ እያንዳንዱ የታዘዙትን ሲሰሩ ሁሉ ነገር ሙስላም ይሆናል፣ ሰላም ይሆናል ማለት ነው። ስለዚህ ያልታዘዝነውን ስናደርግን ችግር ነው የምናመጣው በራሳችን ላይ ማለት ነው። ስለዚህ እያንዳንዱ ይሁዲ ይህንን በደንብ አድርጎ ማወቅና መረዳት አለበት ማለት ነው። ስለዚህ በሚቀጥለው የኦሪት ትምህርት ላይ እስከምንገናኝ ለጊዜው በደህና ቆዩ። ባሩክ አዶናይ ለዓለም አሜን በአሜን።